እስቲ በዶርዜ የቆጮ አሰራር እና የቡላ እንዴት እንደሚሰራ ታሳየኛለህ? እንግዲህ ይሄ ኮባው አዲስ አበባ ላይ ኮባ ይባላል። እኛ ጋር እንሰት ነው የምንለው። እንሰት ደግሞ ሶስት ፓርቲሽኖች አሉ። ቅጠሉ አለ፣ ደግሞ ስሩ አለ። ሶስቱም ነው የምንጠቀመው። ቅጠሉን ለምንድን ነው የምንጠቀመው? ቅጠሉን ቤት ለቤት ሽፋን፣ ሁለተኛ ደግሞ ቆራርጠን ለከብቶች እንሰጣለን፣ ከብቶች ይበላሉ። ሶስተኛ ደግሞ እንደ ጃንጥላ በዝናብ ወቅት እንጠቀማለን። ግንዱን ደግሞ ፍቀን ቆጮ የሚወጣው ከዚሁ ከግንዱ ነው። ሶስተኛ በስሩ ምንድነው የምናደርገው? ስሩ ይከታተፍና እንደ ድንች ይከታተፋል። ከዛ በኋላ በስሎ ሀምቡቾ የሚባለው ስሩ ነው ማለት ነው። እንዳምቹ በስሎ እንበላለን። ከዛ ውጭ ምንድነው ለማባዛት ከፈለግን ከራሱ ስሩ ነው የምናባዛው። ባህላዊ አቆራረጣል ይቆራረጣል። ከዛ በኋላ ይቀበራል። ከዛ በኋላ 10-15 ፍሬ ሆኖ ይዘራል ማለት ነው፣ ይባዛል። ከዛ በኋላ እንዴት ከግንዱ ቆጮ እንደሚወጣ ወደ ቀጣዩ። በጣም ነው የሚገርመው። እነዚህ ምንድን ናቸው? ስለ እነዚህ ነገሮች አሳየኝ። አሁን እዚህ ጋር አንድ ሴት ልጅ ብትኖር ጥሩ ነበር። ከእንግዶች ጋር ሆና ነው። ችግር የለውም። ኖርማል ይሄ እንሰት የሚፋቅበት ቦታ ነው። እንሰት ይሄ እሱ ምንድን ነው? ይሄ ነገር የሚሰራው ከቀርከሃ ነው። መፋቂያ ነው። የእንሰት መፋቂያ ነው። ለምን ነው እንደዚህ የምንፍቀው? ይሄ ግንዱን እናመጣለን። እዚህ ጋር ነው የሚፋቀው። ኦኬ። ይፋቃል። ከተፋቀ በኋላ ነው ቆጮ የሚሆነው። ምንድነው? ከተፋቀ በኋላ ለ3 ወር ይቀበራል። 2 ሜትር ጉድጓድ ይቆፈርና ለ3 ወር ይቀበራል። ከተቀበረ በኋላ ነው ቆጮ የሚሆነው ማለት ነው። እሱ ምንድን ነው? ፍሬሹ ነው። ከዚህ በኋላ ይጨመቃል። ለምን ነው እንደዚህ የምንጨምቀው? እንደዚህ ይጨመቃል። ለምን ነው የምንጨምቀው? ቡላ የሚወጣው ከዚህ ከራሱ ውሃ ነው። ከራሱ ውሃ ነው። ያው ቅጠል ነው የሚለው ሽታው። ቅጠል ነው የሚለው። ከዚህ በኋላ ለ3 ወር እንደዚህ ይቀበራል። ይሄኛው ነው የሚቀበረው። ከተቀበረ በኋላ 2 ሜትር ይቆፈራል። በራሱ በኮባው ቅጠል በራሱ እዚቹ ጋር ይቀበራል። ከዚህ በኋላ ነው ይሄ ነው ጉድጓዱ። 2 ሜትር ጉድጓድ። ኦኬ። ይሄ 2 ሜትር ጉድጓድ ውስጥ የቅድሙ ይገባል ማለት ነው። ኦ ማይ ጉድነስ። ይሄው ምንድን ነው? ቆጮ ነው። ቆጮ ኖርማሊ ቆጮ። ይሄ እውነቱን ነው። ቺዝ ነው የሚለው። አዎ። የአይብ አይነት ሽታ ነው ያለው። ኖርማሊ እኛ ቆጮ እንደዚህ ስንቀብር ያለ ምንም ንፋስ ነው፣ ያለ ምንም ኦክሲጅን፣ ምንም ነገር አይጨመርበትም። ኦኬ። ምንም ነገር አይጨመር። አዲስ አበባ ላይ ካየ ጠቆር የሚል ቆጮ አለ። ያ ምንድን ነው? ኖርማሊ ቆጮ ንፋስ፣ ፀሐይ ምናምን አይፈልግም። ለዛ ሲባል ነው ቆጮ ንፋስና ፀሐይ አይፈልግም። ለዛ ሲባል ጠቆር የሚለው። እነዛ ነገሮችስ ምንድን ናቸው? እነዚህ ኖርማሊ የሸክላ እነዚህ እቃዎች የሚሰሩት ሴቶች ኖርማሊ የሴቶች ስራ ነው። እነዚህ ደግሞ ሰሎች አሉ፣ የእጅ ጌጦች፣ ሌሎች ነገሮች አሉ። በፊት እነዚህ ነገሮች የሚሸጠው የኛ ንጉሱ አለ። ቅድም የቡላ አወጣጥ ነው የምታሳየኝ? እስቲ ኖርማሊ ቡላ ቆጮን መጀመሪያ የተፋቀውን ውሃውን እንጨምቃለን። ከጨመቅን በኋላ እንደዚሁ ማለት ነው፣ እንደዚሁ ይጨመቃል። ከተጨመቀ በኋላ ቡላው እንደዚህ ለሁለት ሳምንት ይቀመጣል። ከተቀመጠ በኋላ እየዘቀጠ ይመጣል። ከዛ በኋላ ነው ቡላ የሚወጣው። እዚህ ጋር እንደምታየው ይሄ ነጩ ቡላ ነው። ነጩ ቡላ ነው። ብዙ ሲሆን እንስራ ላይ ይቀመጣል። ብዙ ሲሆን ከዚህ በላይ ይወጣል። አሁን እዚህ እጇ ላይ ነው እቺ የወጣችው፣ ይታያል። ነክተው ቡላ ይሄ ነው ቡላ። ብዙ ሲሆን ከዚህ በላይ ይወጣል ማለት ነው። ቡላ በጣም የሚገርም ነው። ከዚህ በላይ ይወጣል። ደግሞ ውሃውን ዝም ብለን አንደፋም። የኛ ሰዎች ብዙ ጊዜ የሚለብሱት ነጭ ልብስ ስለሆነ ያ ምንድነው ነጭ ልብሱ ሲበላሽ በዚህ ነው። ከበረኪና ልብሱ ከተበላሽ ከበረኪና ከአጃክስ ከኦሞ በላይ በጣም ነው ጽድት የሚያደርገው። ለዛ ሲባል ውሃውን እንጠቀማለን ማለት ነው። እናቶቻችንን እጅግ በጣም እናመሰግናለን። በእውነት ይሄንን ያሳዩን። በጣም ዘመናዊ ስራ እኮ ነው የሚመስለው። ኦሲሞ እጅግ በጣም አመሰግናለሁ። አንተም ስለሰጠኝ በጣም ቀልጠፍ ያለ የሚያምር ገለጻን የሰጠኝ እጅግ በጣም ነው የማመሰግነው ወንድሜ። ስምህ አልነገርከኝም? ኩቼ ይባላል። ኩቼ። አመሰግናለሁ ኩቼ።
ዶርዜ የነበረን ቆይታ ይህን ይመስላል። እጅግ በጣም ነው ደስ ያለኝ። አካባቢው፣ መልክዓ ምድሩ፣ ሁሉ ነገር ያምራል። በቀጣይ ደግሞ በሰፊ ፕሮግራም ይዘን እንመጣለን። ሰላም ራይቴ